ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የፋፊቲ ቻናል ዩቲዩብ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም ውድና የተወደዳችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ያለ ህዝነትና ረህመት በእናንተ ላይ ይሁን እያልኩኝ ዛሬ ጽናቶችዬን እንፈተፍታለን ማለት ነው። እንግዲህ ጽናት በክፍል 147 ማለት ነው እንግዲህ ያው ምሮ ይሻላታል ብለን ነበረ። ነገር ግን አልተሻላትም ማለት ነው። በቀጣይ ክፍል ግን ካልተሻላት ጠባቸው ከኛ ጋር ነው ማለት ነው። እናም ሶሲ ለመጠየቅ ምሩ ጋር መታ ነበርና ናሁም ደግሞ ከአሁን በፊት የሶሲን ተንኮል ስለሚያውቅ መኝታ ክላሷ እንዴት ትገቢያለሽ ብሎ ሲጮህባትና መነጫጭቆ ነበር ያስወጣት። ምክንያቱም ታሁን ቀደም ሶሲ ጥሩ አልነበረችም፣ በጣም መጥፎ ልጅ ነበረች እና እሷ ደግሞ ታምር ያለሁኝ አሁን ሁሉንም ይቅርታ ለማለት ነው የመጣሁት እያለች ነው ማለት ነው። ግን ውስጡ አንዳንዴ ያን የይቅርታን ብትፈልግም ነገር ግን ተንኮል ተመስራት ወደ ኋላ አላለችም ሶሲ። ምክንያቱም በግዴለሽነት ነው እያናገረች ያለችው። እዚህ ጋር ግን ምሩን ግን ፈጣሪ አንቺን ግን ይለያያል፣ ፈጣሪ ስጦታ ይለያያል። እኔ ልጁን ስለማልፈልገው ወለድኩት። ነገር ግን እናቱ መሆኔን አያውቅም። እናቴ ነች ያሳደገችው። ያው እናቴ ታልነገረችው ሲያድግ በስተቀር አያውቅም። አንቺ ደግሞ እንዳለመታደል ልጁን ትፈልገዋለች፣ ነገር ግን ፈጣሪ ወሰደብሽ እያለቻት ነበረ። እናም በጣም እንዳዘነች ምናምን እየነገረቻት፣ ምሩ ደግሞ እንደመተኛት አለች። እያለቀሰ ነበር በጣም ውስጧ ስለተሰበረ ማለት ነው። በጣም አዝና ነበር ማለት ነው። እና ምሩ ጋር እያወራች ነበር። ናሁም ደግሞ ሰራተኛዋ ደውላለት በፍጥነት መጥቶ፣ ምክንያቱም ምሩ ክላስ ከሰኒና ከጽናት ውጭ አንድም ሰው እንዳይገባ ብሎ አስጠንቅቋን ነበርና ሰራተኛዋ ደግሞ ሶሲ በመሰረቱ ካልገባው ብላ አስቸግራ ነው እንዳትገቢ ብላን ነበር። ነገር ግን የሷን ሴራ ማናየው በገባይ ቁጥር እያነቀቻት፣ እንዴትስ ተጠንክር፣ እንዴትስ ትነሳ፣ አንዳንዴ ሰው ማመን ከንቱ ነው። ያለፈ ነገር አልፎ እያለ እሷ ለበቀል መጣች ማለት ነው። ሰራተኛዋ ይሄን ጉድ ግን እነሱ አያውቅም ከምሩ በስተቀር። ባለፈ ለሰኒ ጽሁፍ ጽፋላን ነበር ሀዊ ብላ በስተመጨረሻው መጻፍ አልቻለችም እና አቋረጠች ማለት ነው። እንግዲህ እና ሶሲና መነጫጭቆ አስወጣት። እሱም ይቅርታ ቢላትም ልትመለስ አልቻለችም። ቀጥታ ወዴት ነበር የሄደችው? ኪራ ቢሮ ነበር የሄደችው። ዛይዳ ደግሞ ከሀኒቾ ጋር ተጣሉ ማለት ነው። ምክንያቱም እያጸዳች እያለ ወንበሩ ላይ ሄዳ ቁጭ ስትልባት፣ ያቺ ደግሞ ውጭ ሆነሽ ጠብቂው እያለ በስነ ስርዓት ነበር ያዋራቻት። ሶሲ ግን በማን አለብኝና በግደለሽነት ተነስታ አደባደባለሁ ስትል ጭንቅላቷን ይዛ ዝቃ ተከለቻት ማለት ነው። በመሀል ኪራ መጥቶ ገላገላቸውና ያችንም ቁጭ ባያላት ያችንም ሂጅ አላት። በነገራችን ላይ ሶሲ እንጂ ጥፋት ያለባት ሀኒቾ ምንም ጥፋት የለበትም። በዚህ በኩል እንኳን ጥፋት የለባትም። ነገር ግን ምን እንደሚያደርግ እንግዲህ ኪራ በጣም ተናዶ ነበር። ሳት ለብሶ ሳጎርሶ ነበር። ምን እንደሚያደርግ አይታወቅም። ሶስን የሁለተኛ እንዳመጨብኝ እንደሚላት ጥርጥር የለውም ማለት ነው። በሌላ በኩል ደግሞ ጽናት ከእንደገና ፍቅር አገረሸብኝ፣ በቃ ቶቶሎ ናፍቀኝ ጀመር ኪራ እያለች ነው ማለት ነው። ፍክት ስትል በጣም ደስ ትላለች። በነገራችን ላይ የኔ ድንቡሾ። በሌላ ነገር ደግሞ ትንሿ ደግሞ ጽናት እንደዋሸቻት ነው የምታውቀው። ትንሿ ግን ምንም የዋሸቻት ነገር የለም። በነገራችን ላይ ጥናት ብላ የወጣችው እሱን መዋሸቷ በጣም ጥሩ አይደለም። ነገር ግን ቢሆንም ደግሞ ኢዛና መናገር ነበረበት። ሁሉንም ነገር ኢዛና ቢያስረዳቸው ይረዱ ነበርና ያው እነሱ ቁጥጥር የሚያደርጉት ትንሿ ያልሆነ ቦታ እንዳትገባና ያው ትምህርቷ ላይ ትኩረት ብቻ እንድታደርግ ስለሚፈልጉ ነው። ምክንያቱም ጽናት ካሳለፈችው አንጻር አሁን ላይ ሰውን ማመን አቁማለች ማለት ነው። አይፈረድባትም በሷም እና ትንሿም ዛሬ ግን ያው ጽናት አልነበርኩም፣ ግን እስከ ዛሬ ግን አንድም ቀን ተክላስም ቀርቻ አላቅም እያጠና ነው ስትል፣ ደግሞ ያቺ ጓደኛዋ መታ ክላስም አገባም ባለፈው ወላጅ አምጭ ተብላ ከመንገድ ላይ ነው ይዛ የሄደችው ምናምን ነገር ብላ ስለነገረቻት ተናዳለው። ግልጹን አልተነጋገሩ። በዛ መሀል እንግዲህ ትንሿ ላይ ውሸታም ነሽ ምናምን ነገር አለቻ ማለት ነው። ትንሿ ምን ነው ዛሬ ባልወጣውኝ እግሬን በቆመጠው እጄን ምን ባለው ስትል ነበረ። ነገር ግን ለቀጣይ ማስተካከል ይኖርባታል። በሌላ በኩል ደግሞ ሰኒና ጆከር እንግዲህ ያው ሰኒና ጆከርን የሚያስጨንቃቸው ሰው ደብዳቤ የሚልክ በተለይ ጆከርን የሚያስጨንቀው ነበር። አሁን ላይ ግን ሰኒንም
ሲከታተላት እንደነበርና መልእክትም ዛሬ አንኳኩቶ መልእክትም አስቀምጦ ስለሄደ እሱንም በጣም ተጨንቀዋል ማለት ነው። ምክንያቱም ይሄን ሁሉ ነገር የሚያደርገው ስፒድ ይመስለኛል። ምክንያቱም ስፒድ አለ አልሞተም። የዛን ቀን ራሱን ጭንቅላቱን መቶት እንቅስቃሴ እያደረገ ነበረ። አለመንቃቱ ግን የጆከር በጣም ያሳስበኛል። ምክንያቱም ጓደኛው ከሞተ ለቀብር መሄድ ነበረበት። ጓደኞቹ ይደውሉልን ነበረ፣ ሲደውልላቸው አያነሱም። በዛ ላይ ደግሞ እነሱ እንደሚያስፈራሩት ምንም አልጠረጠረም ማለት ነው። እንግዲህ በቀጣይ ሰኒ በጣም ፈርታለች። እንግዲህ በቀጣይ እንደሚፈጠር አብረን የምናይ ይሆናል። ወደ ሌላ በኩል ነሂ ደግሞ እዚህ ጋር ደግሞ ኪያ ቤት ካልሄድኩ ብሎ አብረው መጡና ላለመሄድ ሲል እግሩን የወደቀ አስመስሎ ዊ ብሎ ወድቆ ነበርና ኪያ የኔ ምስኪን ደግሞ ተጨንቃ ተጠባ። ራይድ ለጥራዊ በራይድ ትሄዳለህ ወይንስ እንዴት ነው እያልሽ ነበር። እሱ ግን ደህና ነው። ያው አደረ። እዛ እንዳደረ ኪያ ተነስታ ወደ ስራ ቦታ ሄደች። በቃ ዙሁን አንተ ግርህና አሟል ስትለው ናይ ደግሞ መንቀጭቀጭ የለመደ እንደ ቀን ሙሉማ ቤት አልቀመጥም ወጥቼ ልመለስ ብሎ ወጥቶ እንቅስቃሴ ያደርጋለሁኝ እያለ ኪያ ስትመጣ ከስራ ተመልሳ ስትመጣ አይገናኝም። እንደው ሱሪውን ወደ ላይ ቀበቶ ውስጥ የሚፈታ ሱሪውን ጨብጦ ሩጫውን እዛ ፓርት ላይ ግን እንዴት እንደሳኩ ማለት ነው። ከምር ከቤቱ በላይ ነው የሳኩት ማለት ነው። በጣም ያስቃል። ይሄ እብድ የሆነ ልጅ። በሌላ በኩል ደግሞ ኒናና ናቲ የድራማው ድምቀቶች ማለት ነው። ሰላምና ያ ጥጤ ሲተቃቀፉም ሆነ ሲገናኙ ፎቶ እያነሷቸው ነበረ። ለቅዱሴ ለማሳየት እያሳዩቸው ነበረ። ነገር ግን እነሱ ሲያነሷቸውም ሆነ ምን ሆን ብለው ሲተቃቀፉ ነበረ። ምን እንዳሰቡ አላቅም። እንደዛ አይንና ናጫ እንዳልነበሩ ጥጤና ሰላም አሁን ላይ ተስማምተዋል። እንግዲህ ቅዱሴን ብቻ እንዳትጎዳው እንጂ ፈራለሁኝ። ቅዱሴ ደግሞ በጣም ቀርቧታል። አሁን ሰዓት ደግሞ ቀርቧታል እና እሱን እንዳትጎዳው ፈራለሁ። ምክንያቱም ከዚህኛው ጋር መለጣጠፍ ጀምረዋል። እንግዲህ ቅዱሴ ይጠበቅልን እንላለን ማለት ነው። እንግዲህ እነሱ ደግሞ ያንን ፎቶ አንስተው ለቅዱሴ ያሳይተውን ነበር። ቅዱሴ ደግሞ በጣም ተናዶ አመነጫጭቋቸው ነበርና ኒናም ተነስታ ወደ ቤቷ ሄዳለች። ናቲ ደግሞ ጋሼ የናሆም አባት ቅዱሴን ሊጠይቀው ሙዝ ምናምን ገዝቶ መጥቶ ነበርና ኪችን አስገብቶ ማለት ነው ትጣፍጫለሽ እያለ መድ እና ለኒናም ደውሎላት ነበረ። ነይና እንግዳ መጥቷል ቡና ምናምን ነገር አፍሊ ሲላል ነበር። እሷ ደግሞ ራስ እዛው አፍለው ስትለው ነበር። እየበና ራስ ይላታል። እሷ ደግሞ አንኮንታ ትለዋለች። በቃ መልሳቸው በጣም አይጠገብም። በጣም ደስ የሚል ነው የነሱ ነገር ማለት ነው። እንግዲህ መጨረሻቸው መጣመር ይሆናል የሚል ተስፋ አለን ማለት ነው። እና ውዶችዬ በቃ የዛሬው ፍትፈታ ይሄን ይመስላል ማለት ነው። ጽናቶችዬ በጣም እንወዳችኋለን። በጣም ደስ የሚል ድራማ ነው ማለት ነው። አስተማሪ ነው። ፍቅር የበዛበት ጓደኝነት፣ መልካምነት፣ በዛ ላይ ደግሞ ያው መጥፎዎችን ቢኖሩ በተለይ ደግሞ በተለይ አሁን ላይ ሰኒ የነኪራን ህይወት ለማትረፍ ብላ ራሷን መስዋዕት አድርጋ ነበርና አሁን ላይ ግን በጣም እየተጨናነቀኝ ነው። ወይ እነሱ አላወቁላት ወይ መፍትሄውን ብቻ ግን ነገሩ ስብስብ ነው። ምን እንደሚሆን እንግዲህ በቀጣይ ክፍል የምናይ ይሆናል። ምሩም እንደገና ደግሞ ልጅቷ እያስጨነቀቻት ነው። እንግዲህ ልጅቷ እያስጨነቀቻት ነው። ምን እንደሚሆን እንግዲህ እናቲቱ ካንዴም ሁለቴ የደረሰች ባለፈ ስትጮህባት እየዘፈንኩላት ነው አለች። ዛሬ ደግሞ ልታፈናት ስትል ደረሰች። እያለበስኳት ነው አለች። በቃ ልጅቷ ልገላን ነው። ልጅቷ ሰራተኛዋ ልገላን ነው። ነገር ግን ምንም አልተረዳቻትም እናቲቱ ራሱ ማለት ነው። እንግዲህ ምሩ ድና ቢያንስ እንኳ ማውራት ምናምን ነገር ብትችል ጥሩ ነው ማለት ነው። የምሩ ስቃይ ይብቃ፣ እዚህ ጋር ይብቃ ማለት ነው። እንግዲህ እሷንም ማውራት ብትችል አሪፍ ነው እንላለን። በሌላ እንግዲህ ያው የስፒድ ጉዳይ ነው። ስፒድ እንዳልሞተ የተረጋገጠ ነው። ምክንያቱም እነ ጆከርን እያስፈራራቸው ነው። የእሱን ጉዳይ ታውቆ ደግሞ ይፋ ሆኖ ደግሞ የሚነጋገሩበት ያድርጋቸው። ትናዳይ እዚህ ጋር እየሮጠ ነው ማለት ነው። እንደው ፍርጥ ነው ያደረገ ይበሳቅ ማለት ነው። የእሱ ነገር ምስኪን ነበር። ኪየኔ ምስኪን ደግሞ ማለት ነው። እሱን አሞታል ብላ እንደዛ ጭንቅ ጠበብ ማለቷ ነው በጣም የሚገርመው ነገር። ግን እሱ ከስራውም ቀርቶ
ቤት ውሎ በዛ ላይ ደግሞ ሊዝናና ሊወጣ አቤት አቤት ሸፋፋ። በሌላ ጉዳይ እንግዲህ ያው እንግዲህ ያው ከኪራ ጋር ያላትን ነገር በጣም አሁን ላይ ፍቅሬ በጣም ጨምሯል እያለች ነው። ከቤት ሁሉ ባይወጣ ደስታዋ ነው ማለት ነው። እንግዲህ አዲስ ትዳርና አዲስ ፍቅር እንድነው ወገኖቼ፣ ምንም ማድረግ አይቻልም። እንግዲህ ያዝለቅላቸው ነው። መከፋታቸውን አንፈልግም። ዙሩ ያዝለቅላቸው። ምሩዬም ተሽሏት ደግሞ እንደ በፊቱ ደግሞ ከናሆም ጋር ፍቅር በፍቅር ሆነው የምናይበት ጊዜ ይሁንልን እላለሁ ውዶቼ። በቀጣይ ክፍል እስከምንገናኝ ወዳችኋለሁ። ሰላማችሁ ብዝት ብዝት ይበል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዳምጡ ማለት ነው ውዶቼ። ሀሳብ አስተያየታችሁንም ደግሞ በኮሜንት እገዛችሁ አይለየን እያል የጽናቶችን እንግዲህ እዚህ ላይ እናበቃለን ማለት ነው። ሶሲ በጣም ቀበጥ ብላ ነበር፣ አስተንፍሳተላታል ያልችው እና ውዶቼ እንግዲህ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተከታተሉ ማለት ነው። ወዳችኋለሁ። ስለነበረን ቆይታ ከልብ እናመሰግናለን። ባይ፣ ሰላማችሁ ብዝት ይበልልኝ።